በዲኤምቪ የሚኖሩ ብዙ በቤት ኪራይ የሚኖሩ ሰዎች ከ40,000 ወይም እስከ 50,000 መቆጠብ እንዳለባቸው ያስባሉ። ነገር ግን አንዳንድ ገዢዎች እስከ 17,500 ድረስ ሊያገኙ የሚችሉበት ፕሮግራም አለ። ሰዎች ከሚፈልጉት በላይ ረጅም ጊዜ በኪራይ የሚቆዩበት ከምክንያቶቹ አንዱ ይሄ ነው። ለመጀመሪያ ክፍያ እስከቆጥብ ድረስ ቤት መግዛት አይቻልም ብለው ያስባሉ። በቅርቡ ከአንድ ክላይንት የፋይናንስ ፕሮግራሞች አንድ ላይ ስንመለከት የመጀመሪያ ወጪዎችን ከፍ ያለ ክፍያ ሊሸፍን የሚችል እርዳታ እንዳለ ተገነዘበ። እንደ ባንክ ኦፍ አሜሪካ ግራንት ያሉ ፕሮግራሞች እስከ 17,500 ድረስ ይሰጣል። 10,000 ብር ወይም 3% ለዳውን ፔመንት፣ 7,500 ብር ለክሎዚንግ ኮስት ማግኘት ይቻላል። ቁልፍ ነገሩ ግን እነዚህን አማራጮች እንዳሉ ማወቅና ከትክክለኛ አበዳሪ ቡድን ጋር መስራት ነው። በዲኤምቪ አካባቢ እየተከራዩ ከሆነ መልእክት ይላኩልኝ እና ለእርሶ ምን አማራጭ ሊኖር እንደሚችል እንነጋገራለን።